ብዙዎቻችን እድሜ ሄዷል፣ ካሁን በኋላ ምን እሰራለሁ ወይም አንድ ሁለት ጊዜ ሞክሬ አልተሳካም ብለን ተስፋ እንቆርጣለን። ነገር ግን ይህ ሰው እውነተኛ ስኬት ለማግኘት እስከ 65 ዓመቱ ድረስ ታግሏል። ከግሎባል ቮይስ ኔትወርክ ኤርሚያስ ሞገስ ነኝ። ኮሎኔል ሃርላንድ ሳንደርስ ይባላል። ሕይወቱ ሙሉ በሙሉ በውድቀት የተሞላ ነበር። በ5 ዓመቱ አባቱን አጣ። በ16 ዓመቱ ትምህርት አቋረጠ። በ17 ዓመቱ ከአራት በላይ ስራዎችን ቀይሮ ሁሉንም አጣ። በ18 ዓመቱ አግብቶ በ20 ዓመቱ ሚስቱ ጥላው ጠፋች። ከባቡር መንገድ ሰራተኛነት እስከ ሕግ ጠበቃነት፣ ከኢንሹራንስ ወኪልነት እስከ ነዳጅ ማደያ ሰራተኛነት ያልሰራው የሥራ አይነት አልነበረም። ነገር ግን በሁሉም ስራዎቹ ስኬታማ መሆን አልቻለም ነበር። እድሜው 65 ዓመት ሲሞላው መንግስት በወር የ$105 የጡረታ አበል ብቻ ፈቀደለት። ሳንደርስ በዚች ትንሽ ብር መኖር እንደማይችል ስላወቀ ራሱን ሊያጠፋ ከዛፍ ስር ተቀመጠ። ነገር ግን ከመሞቱ በፊት አንድ ነገር አሰበ። እስካሁን ካደረኳቸው ነገሮች በደንብ የምችለውና የምወደው ምንድን ነው? መልሱ ቀላል ነበር። የዶሮ ጥብስ ማጣፈጥ። እናቱ ያስተማረችው የ11 ቅመማ ቅመሞች ሚስጥር ነበረው። ሳንደርስ ተስፋ ሳይቆርጥ አንዲት ትንሽ መኪና ይዞ የዶሮ አሰራር አዘገጃጀቱን ለተለያዩ ሬስቶራንቶች ለመሸጥ አሜሪካን ማቋረጥ ጀመረ። ሬስቶራንቶቹ በሩን እየዘጉበት አንፈልግም ይሉት ነበር። ኮሎኔል ሳንደርስ የመጀመሪያውን እሺ የሚል ምላሽ ከማግኘቱ በፊት በትክክል 1009 ጊዜ ውድቅ ተደርጎበታል። 1009 ሬስቶራንቶች አይሆንም ብለውታል። እሱ በ1010ኛው ሙከራው የመጀመሪያውን ደንበኛ አገኘ። በ73 ዓመቱ የኬኤፍሲ የዶሮ ጥብስ በመላው አሜሪካ ታዋቂ ሆነ። በፈረንጆቹ የ1964 ዕድሜው 74 ሲሆን ድርጅቱን በ$2 ሚሊዮን ሸጠው። ዛሬ በ2026 በዓለም ዙሪያ በሺዎች የሚቆጠሩ የኬኤፍሲ ቅርንጫፎች ቢኖሩም እሱ የፈጠረው ጣዕም ግን እስካሁን አለ። ሳንደርስ በአንድ ወቅት እንዲህ ብሎ ነበር። ሰዎች መሞከር የሚያቆሙት ሲሸነፉ ሳይሆን ተስፋ ሲቆርጡ ነው። እኔ 1009 ጊዜ አልተሸነፍኩም። ስራዬን የማይመጥኑ 1009 ቦታዎችን አውቄባቸዋለሁ ማለት ነው። አድማጭ ተመልካቻችን ዛሬ እድሜዎት ስንት ነው? 20፣ 30፣ 40 ወይስ 50? ኮሎኔል ሳንደርስ የዓለምን የምግብ ኢንዱስትሪ የቀየረው በ65 ዓመቱ ነው። ለመጀመር መቼም ቢሆን አይረፍድም። ዛሬ በሩ የተዘጋባችሁ ሰዎች ምናልባት 1010ኛው በር የእናንተን ታላቅ ስኬት ይዞ እየጠበቃችሁ ሊሆን ይችላል። ተስፋ አትቁረጡ። መልካም ጊዜ